ሰላም ጤና ይስጥልን። ይህ ዋይኬ ሄልዝ ኤንድ ስቶሪ ነው። ዋይኬ ሄልዝ ኤንድ ስቶሪ በአዲስ አቀራረብ በየቀኑ የሚቀርቡ ጤና ነክ መረጃዎችን፣ ዜናዎችን፣ ከጤናው ዘርፍ ጋር የተገናኙ አዳዲስ የቴክኖሎጂ ግኝቶችን፣ የሕክምና መሳሪያዎችን፣ ሳይንሳዊ የሆኑ የበሽታ መከላከያ ዘዴዎችን፣ በጤናው ዘርፍ ለውጥ ያመጡ የሕክምና ባለሙያዎች ግለ ታሪኮች፣ ስለ ባህላዊ መድኃኒቶች ሳይንሳዊ እይታ እና ሌሎችም በርካታ ዝግጅቶችን ከመላው ዓለም ወደ እናንተ ለማድረስ ተሰናድተናል። ብቻ እናንተ የዚህ ቻናል ቤተሰብ ሁኑ እንጂ ለጆሮ የሚጥሙ ለአይን የሚገቡ መንፈስን የሚያድሱ የተለያዩ ዝግጅቶችን ተሞክሮዎችን ይቀርቡበታል። ዋይኬ ሄልዝ ኤንድ ስቶሪ። ሰላም ጤና ይስጥልን። ይህ ዋይኬ ሄልዝ ኤንድ ስቶሪ ነው። ለዛሬ ካዘጋጅናቸው ጤና ነክ ዜናዎች መካከል ዋና ዋናዎችን እንሆ። በአማራ ክልል የፖሊዮ ክትባት በዘመቻ መልክ ሊሰጥ ነው። የ2025 ወይም የ2025 ዓ.ም የኖቤል አሸናፊዎች ታወቁ። ወደ ዝርዝሩ እንገባለን። በአማራ ክልል ከመስከረም 30 2018 እስከ ጥቅምት 3 2018 ዓ.ም የፖሊዮ ክትባት በዘመቻ መልክ ሊሰጥ እንደሆነ የአማራ ክልል ህብረተሰብ ጤና ኢንስቲትዩት አስታወቀ። ኢንስቲትዩቱ እንዳስታወቀው በባለፈው ዓመት በነበረው ዘመቻ በሁለት ታማሚዎች ላይ የፖሊዮ በሽታ ስለተገኘ በአሁኑ በዘመቻ መልክ ክትባቱን መስጠት እንዳስፈለገ ገልጿል። የፖሊዮ በሽታ የተገኘባቸው በጎንደር ከተማና በደቡብ ጎንደር ዞን ሲሆን በዚህ ምክንያት ክትባቱን መስጠት አስፈላጊ እንደሆነ የህብረተሰብ ኢንስቲትዩቱ አስታውቋል። ከ10 ዓመት በታች የሆኑ ከ3.5 ሚሊዮን በላይ ህፃናት ታላሚ ያደረገው ይህ ዘመቻ በዘመቻው 8 ዞኖችና ከተማ አስተዳደሮች የሚተገበር እንደሚሆንም አስታውቋል። ዘመቻው የሚከናወንባቸው ከተሞችና ዞኖች ሰሜን ጎጃም፣ ምስራቅ ጎጃም፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ጎንደር ከተማ፣ ደብረ ታቦር፣ ደብረ ማርቆስና ባህር ዳር ከተማ ናቸው። ለዘመቻው ስኬትም ሁሉም የበኩሉን አስተዋጽኦ እንዲያደርግ የህብረተሰብ ጤና ኢንስቲትዩቱ ጥሪ አቅርቧል። ወደ ሁለተኛው ዜና ስናልፍ በ2025 ዓ.ም የኖቤል ሽልማት አሸናፊዎች ተለዩ። በካሮሊንስካ ኢንስቲትዩት መቀመጫውን ያደረገው የኖቤል ሽልማት ተቋም በ2025 ዓ.ም በህክምናና ፊዚዮሎጂ ዘርፍ አሸናፊዎችን ይፋ አድርጓል። አሸናፊዎቹም ሁለት አሜሪካዊና አንድ ጃፓናዊ ናቸው። ስማቸውም ሜሪ ብሩክናው፣ ፍሬድ ሪምስ ዲልና ሽሙን ሳካጉቹ ይባላሉ። የኖቤል ሽልማት እንዲያሸንፉ ያስቻላቸው የምርምር ስራ የሰው ልጅ በሽታ የመከላከል ስርዓቱን ወይም ራሱን ከሚጎዱ ቲሹዎች እንዴት መጠበቅ የሚያስችል እንደሆነ ይፋ ተደርጓል። የምርምር ስራቸውም ትኩረቱን ያደረገው ፐሪፈራል ኢሚኖ ቶለራንስ ይባላል። በዚህ ሂደት ልዩ የሆነው ኢሚኖ ሴል ወይም በሽታ ተከላካይ ሴል ወይም ቲሴል ማለት ነው ሰውነትን በመፈተሽ ወይም ፓትሮል በማድረግ ሰውነታችን የሚጎዱ የራሱን ቲሹዎች ወይ ማስወገድ ነው። የዚህ የኖቤል ሽልማት አሸናፊዎች 24 ካራት ንጹህ ወርቅ ዲፕሎማና 3.67 ሚሊዮን የስዊድን ክሮና ወይም ደግሞ 980 ሺህ የአሜሪካ ዶላር እያንዳንዳቸው እንደሚያገኙ ይፋ ተደርጓል። ለዛሬ ያዘጋጅናቸው ዜና ነክ ጥንቅሮች ይመስላሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በጤና ቆዩን።